እኔ ድንግልናዬን የሰጠሁት ቀን ለታሪክ ይሆነናል ብዬ ያስቀመጥኩት ፎቶ አለኝ። ፍቅር አሁን እህትህንና ልብስን ይዘው ውጣልኝ። ምን ማለት ነው? ምን ማለት አለው? አልፈልግሽም ስላለሽ ልይዞሽ መሰለኝ። መጀመሪያው እየቆየ ሲሄድ ግን የእውነት ሆነ። የምችለውን አግዤሻለሁ። ከዚህ በላይ አንቺን ቢቆርጥልሽ ነው የሚሻልሽ። አረ የእሱ አንገት እንጂ የኔ ልብማ አይቆረጥም። ውጡልኝ አልኳችሁ አይደል? አይገባችሁ? ርብቃ ይገባኛል እኮ ስሜትሽ፣ ግን አይሰማችሁም እንዴ? ውጡልኝ፣ በቃ ውጡልኝ። ድሮም ላይ ያሉ እና ቢያንስ እዚሁ አትናገሪ እንዴ? እዛ ከሄድን በኋላ ሰው ፊት ማዋረዱ ለምን አስፈለገ? ለምን ታስመስያለሽ? የኔ ስሜት እንዲገባ በደንብ ስለመፈልግ ነው። ቆይ እኔ መቼ ነው እንደዚህ እንዲሰማሽ ያደረኩት? መቼስ ነው ሰው ፊት ያዋረድኩሽ? ጠይቄህ ነበር። ምኑን? ልትነግረኝ የምትፈልገው ነገር አለ ወይ ብዬ ጠይቄህ ነበር። አንተ ግን መደበቁን ፈለግ። እሺ ቆይ የደበኩሽ የምታውቂው ነገር ካለ አንቺ ለምን አትነግሪኝ? መብሰልሰል በጸጸት የግርሳት ሆኖ መኖር ሀክም ወይ መጉደልህ አመመኝ። ፍቅር ወይ ውስጥ መስለሽኝ ነበር እኮ። በቃ ሸኝቻት መጣሁ። እሺ እሺ፣ ይሄ እሷ ነው። እሺ አልቆይም። እኔ ምን ነይ ቤቷን እንሂድ። ያምሻል እንዴ? እንኳን አንቺን ይዤ ልሄድ እኔ ራሱ ሳላስፈቅድ ደረሽ እንዳልን አስጠንቅቆኛል። አራት አካብጂ እባክሽ። ይልቅ ቤት መኖርና ለመኖሩን አጣሪልኝ። ተይ፣ ይሄ ነገር ምንም አላማረኝም። ውጤቱ ያስደስትሻል? ሄሎ ፊራ፣ እንዴት ነህ? አላወኩሽም ለማለት ነው። አንተ ሄርሜላ ነኝ። ምንድን ነው? አንተ እያለ እኮ ነው የሚያወራኝ። አይገባሽም እንዴ? ከአቤል ጋር ናቸው። ይኸውልህ ፊራ፣ ሲመስለኝ ከወንድሜ ጋር ናችሁ መሰለኝ። የት ሄዳችሁ ነው? የምን ቀለበት? ኧረ ተው። እና ነገ ነው የሚጋቡት? እስካሁን አልነገረኝም እኮ። እሺ በቃ እንዳይወቅበት ተመለስ። በቃ እደውልላችኋለሁ። ነገ ነው የሚፈራረሙት? አዎ፣ ይልቅ ሳይረፍድብን ቶሎ እንቅደማቸው። እሺ ሙሽሪት፣ እንዴት ነሽ? ያንቺስ? እሺ አንቺ ለምን መጣሽ? የኔ ቆንጆ፣ እንደዛ የሆንኩብሽ እኮ ነው ያሳለፍኩትን ስቃይ እንዳታሳልፍ ብዬ ነው። እሺ እባክሽ፣ ምን አሳለፍሽ? በር ላይ ቆመን ነው እንዴ የምነግርሽ? አስገቢንና ውስጥ ሻይ ቡና እያልን እናወራለን። አቤል ከመጣ ይናደዳል። ባትገቡ ነው የሚሻላችሁ። ግድ የለም ብዙ አንቆይ። ርብቃ፣ አይ ነው እንደዚህ አይነት አጠራር ከኔ አትጠብቂም። ግን በቃ መጀመሪያ ላይ ሳሳይሽ የነበሩት ባህሪዎች በሙሉ የኔ አይደሉም። እዚህ ጻል ልጅ አለች አታሏት ተብላችሁ ነው? በተሳሳተ መንገድ አትሰጂው። አቤል ወንድሜ ቢሆንም ግን ሴት መሆኔ የሚሰራውን ስራ እንድቃወም ያደርገኛል። እንዴት ማለት? አቤላ ገና ከካናዳ እንደመጣው ጀምሮ ነበር የሚጨቀጭቀኝ። ከዛ በቃ እኔም ለሱ ፊልም ማድረግ ጀመርኩኝ። ከዛ ሄርሜላን ስጠይቃት ምንም አይነት ጓደኛ እንደሌለው ነገረች። እንዳለው እያወቅሽ? ያን ያልነገረኝም ነበር። ስጠይቀው የለኝም አለኝ። እኔም አልጠረጠርኩም። ከዛ ከሱ እፍ ያለ ፍቅር ያዘኝ። የማይሆንልኝ የማያደርግልኝ ነገር አልነበረም። ብዙ ጊዜ የምንጣላው እሱ አብረን እንደርስ ይለኝ፣ እኔ ከጋብቻ በፊት አይሆንም እለው ነበር። እንዴ ያን የምትኮራረፉት ለዚህ ነበር? አዎ። እንዴት አልነገርሽኝም?
ይሄ ምኑ ይነገራል? አሁንም ያወራሁት እሱ አይኔ ስህተት እንዳትደግሞ ብዬ ነው። ለነገሩ ልክ ነሽ። ምኑ ይነገራል? በመጨረሻም ኩርፊያውን ሲደጋግምብኝ ስሜቱን እየተረዳሁት እንዳልሆነ ገባኝና አብረን አደርን። ከዛም ባደርን በሳምንቱ ፍቅረኛዬ ከውጭ ልትመጣ ነው፣ የኔና ያንቺ ነገር እዚህ ጋር ይበቃል አለኝ። ተይ አታልቅሽ ማሬ፣ ተረጋጊ። ሳይሳካልን አይቀርም። እንደዛ አይደረግም። እኔም ይሄን ጉድ ስሰማ ልክ እንዳንቺ ነበር የደነገጥኩት። አዎ ልታምኚኝ አትችይም፣ ግን እኔ ድንግልናዬን የሰጠሁት ቀን ለታሪክ ይሆነናል ብዬ ያስቀመጥኩት ፎቶ አለኝ። ይኸው ስልኩን ያዥና ይዱጡ ማለት ውጡልኝ አልኳችሁ አይደል? እንዴ አይገባችሁ? ርብቃ ይገባኛል እኮ ስሜትሽ፣ ግን አይሰማችሁም እንዴ? ውጡልኝ፣ በቃ ውጡልኝ። ድሮም ላይ እያሉ ቀጥ ብላችሁ ውጡ። ርብቃ ተረጋጊ። እዚህ ላንቺ የሚያግዝ ማንም የለም። እባክሽን አታለቅሽ፣ ተረጋጊ። ያመነችን ግን ይመስልሻል? ቀላል። አንቺ ግን ታሪክን ተናገሪያት። አስደመምኩሻ በጣም። እንግዲህ ምን ይደረግ፣ ብቃቴ ነው። ግን በእናትሽ ወንድሜ ምን ያህል እንደሚሰበር ሳስበው በጣም ከፋኝ። አታስቢ፣ እኔ እጠግነዋለሁ። የማይጠገም ቢሆንሽ? ትንሽ ጊዜ ብቻ ነው። እሺ እኔን እስኪ ለምደኝ። ማሪ በቃ ከነገ በኋላ ወይዘሮ ልትባይ ነው አይደል? አንተም አቶ ልትባል። እኔማ መጀመሪያም አቶ ነኝ። እኔ የምልህ ወይ ልትነግረኝ የምትፈልገው ነገር አለ? ምንም በተመለከተ? እኔ እናንተን በተመለከተ። ለምሳሌ ትላንትና ስለነበረ ህይወት ወይ ደግሞ እኔ ጋር ከሆንክ በኋላ የተፈጠረ ነገር ካለ። አረ ምንም የለም። እርግጠኛ ነህ? አዎ። ቆይ አንቺ ልትጠይቂኝ የምትፈልጊው ነገር ካለ ለምን በግልጽ አትጠይቂኝ? አይ ትዳራችን የሚያፈርስ ነገር እንዳይኖር ብዬ ነው። እንዴ ገና ሳንጋባ ስለምን መፍረስ ነው የምታወሪው? ምስክር አገኘ? ያው እንግዲህ ሄርሜላ እና ፊራ ናቸው። ሌላ ማንን አውቃለሁ ብለሽ ነው? እንደውም አስታወስሽኝ፣ አልነገርኳትም። ልደውልላት። አንቺ አገኘሽ? ጓደኛ ያለች ወንድሜ ነው። ተጣልቶ መሆን አለበት። ሄሎ ወንድሜ። እህትየው የምስራች አለኝ። የምን የምስራች? ለነገሩ ባለፈው ስለወራሽ የምስራች አይባልም። ምን? ነገ ከሚስቴ ጋር ልንፈራረም ነው እና ምስክር እንድትሆኚ ነው። ምስክር? አዎ። ምን ነው ሌላ ቤተሰብ የለኝ? እሺ መልሼ እደውልልሃለሁ። እሺ ቶሎ አሳውቂ። ቻው። ተጫወተችብን። የምን ምስክር ነው የሚለው? ነገ ሊፈራረሙ ነው። ምን? አዎ። አላመነችንም ማለት ነው? ቢሆን ነው፣ ግን አድናቂዋ ነኝ። አታለለችን። ትሰሚኛለሽ ሄርሜላ፣ ይቺ ልጅ እሱን ከማግባቷ በፊት እኔ ያስወግዳታለሁ። ምን እያልሽ ነው? አቤላ የኔና የኔ ብቻ ነው። የማንም ዝተት መታስነጥቀኝ ዝም ብያ ላይ ነው እንዴ? አረጋጊው እንጂ አንቺ የምር ከአቤል ፍቅር ይዞሻል እንዴ? ምን ማለት ነው? ምን ማለት አለው? አልፈልግሽም ስላለሽ ልይዞሽ መሰለኝ። መጀመሪያው እየቆየ ሲሄድ ግን የእውነት ሆነ። የምችለውን አግዤሻለሁ። ከዚህ በላይ አንቺን ቢቆርጥልሽ ነው የሚሻልሽ። አረ የእሱ አንገት እንጂ የኔ ልብማ አይቆረጥም። ያምሻል እንዴ?
አዎ ያመኛል። እኔ የፈለኩትን ነገር አጥቼ መቀመጥ አልችልም። በግድም ቢሆን ወስዷለሁ። የእብድ ስራ እንዳሰሪ። እሱን እናያለን። ፍቅር ወይዬ ኧረ እኔ ሰዓት ሄደ እንውጣ። መጣሁ። ምንድን ነው? ምን ሆነ? ልብስ አትቀይሪ? ልንፈራረማ እንደምንሄደው ቢሆንስ ፎቶ መነሳታችን አይቀር። ያው ቀለል ልበል ብዬ እኮ ነው። እንደዛ ከሆነማ በቃ እኔም ልቀይር። ቆሽ መጣሁ። ወየ ፊራ እየመጣን ነው። በቃ ትንሽ ጠብቀኝ። ለሄርሜላ ደውላትና በቃ አንድ ላይ ጠብቁን። በቃ ያው ጨረስን፣ መውጣት ነው። እሺ ባይሆን ይሻላል። ብትጠለፍ ግን በአንተ ነው። እኔ ስለቅሽ አይደል እንደ የምትጠለፊው። በቃ እንሂድ፣ እየጠበቁን ነው። እሺ ለምን አሰሚኝም? መሄድ አለብኝ። እባክህን ተረጋጋ ወንድሜ። ይኸውልሽ ሄርሜላ፣ ያልገባሽ ነገር አለ። ሄጄ ማውራት አለብኝ። በዚህ ሁኔታ አይሆንማ። ብዙ ያልተመለሱልኝ ጥያቄዎች አሉ። ስለዚህ የግድ ሄጄ አናግራታለሁ። መልሶ የባሰ ያሳምማል። እባክህን እኔ ቤት እንሂድ። እስካሁን ከታመምኩት አይብስም። ወይኔ ምንድን ነው የሚሻለኝ? አንተ ቆይ ለምን መሆን ስለነበረበት እና ቢያንስ እዚሁ አትናገሪ? እዛ ከሄድን በኋላ ሰው ፊት ማዋረዱ ለምን አስፈለገ? ለምን ታስመስያለሽ? የእኔ ስሜት እንዲገባ በደንብ ስለምፈልግ ነው። ቆይ እኔ መቼ ነው እንደዚህ እንዲሰማሽ ያደረኩት? መቼስ ነው ሰው ፊት ያዋረድኩሽ? ጠይቄህ ነበር። ምኑን? ልትነግረኝ የምትፈልገው ነገር አለ ወይ ብዬ ጠይቄህ ነበር። አንተ ግን መደበቁን ፈለግ። እሺ ቆይ የደበኩሽ የምታውቂው ነገር ካለ አንቺ ለምን አትነግሪኝ? ወይ ጓደኛዬ፣ የሌባ አይነ ደረቅ አሉ። አታፍርም? ምንም የሚያሳፍር ነገር ስላላደረኩ አላፍርም። ተው እንጂ ከእህትህ ጓደኛ ጋር ፍቅረኛ የለኝም ብሎ አንሶላ መጋፈፉ ነው የማያሳፍረው? ምን? ለካ የዚህ ሁሉ ነገር ጠንሳሽ አንቺ ነሽ። ኧረ እባክህ አላስገደደችህም እኮ ፍቅር። ቆይ እና መንሻት? ፎቶውን እስካይ ድረስ አላመንኩም ነበር። ሁሉም ነገር ውሸት ነው። ሆን ተብሎ የተደረገ ነገር ነው። ታዲያ ቆይ ለምን አልነገርከኝም? ስለ ራይል ሁሉንም ነገር ነግረኸኛል አይደል? ይሄን ለምን ታውከው? የዛች ተንከሲስ ጓደኛሽ ተንኮል እንደሆነ ንገሪያት። እንዴ ምኑን ነው የምነግራት? እኔ ራሴ እኮ አብራችሁ እንዳደራችሁ ገና አሁን ነው ያወቅኩት። አትዋሺ። አብራችሁን ያቀነባበራችሁት? አዎ የዛን ዕለት አንቺ ነበርሽ ታሟል ብለሽ የላክሻት። ከዛ ውሃ ውስጥ የሆነ ነገር ጨመረችበት። ውሃውን ከጠጣው በኋላ ምን እንደተፈጠረ ምንም አላስታውስም። አዎ ስነቃ ማንም አልነበረም። ዋው አሪፍ ስክሪፕት ይወጣዋል። ግን ይሄ ብዙ ፊልሞች ላይ ስለተደጋገመ ሌላ ስክሪፕት ቀይር። እውነት አታውቂኝም ማለት ነው? አዎ አላውቅህም ነበር። ማነህ? ፍቅር። አሁን እህትህንና ልብስን ይዘህ ውጣልኝ። በቃ ምን ቀረ? ስንታልመን ተኝተን ነበር። አሁን ነቃን። በሉጣ። እሺ ራስሽን ጠብቂ። ለእሱ አታስብ። ገንዘቤንም ቢሆን በአካውንት ያስተላልፍልኝ። እሱ አያሳስብሽ፣ ጨምረን እናስገባልሻለን።
ምንድን ነው? አቤላ ምን ሆነ? ስብር ነው ያለው። አታስቢ፣ ይጠገናል። ባይሆን ምን ተፈጥሮ ነው? ልጅቷ ግን ምስጥ ናት። ሊፈራረሙ ሄደው እሱ በደስታ እሺ ሲል አልፈልግም ብላ እየተመናቀረች አልመጣች መሰለሽ? ወይኔ ውርደት! ከዛስ? ወንድሜ ባንዴ ነው ፊቱ አመድ የመሰለው። እንዴት እንዳሳዘነኝ! ውይ የኔ አባት! በዛ ፍጥነት ምን ውስጥ እንደገባች አይታወቅም። ፊራና ጓደኛዋ ተከትለዋት ሲሄዱ እኔ ደግሞ ወንድሜን ተከትዬ ወደ ቤት ሄድኩ። እና አገኛችኋት? አጅሪት ሶፋ ላይ ቁጭ ብላ ትነፋረቅልሻለች። ከዛስ? ምን ከዛ ያለው ቀሪውን ሰምተሽዋል። የት አባቷ ለዚች አቅሟ ነው? ደግሞ ገንዘቧን ጨምረን እንከፍላታለን። እዚች ዝር እንዳትል እባክሽ። ወንድሜ ሁኔታ አሳስቦኛል። አይዞሽ፣ ምንም አይሆንም። ሲረጋጋ ነው ያጽናናዋለሁ። አይሆንም፣ ካገኘሽ ይገልሻል። ቆየ እኮ ከገደለኝ። እባክሽ አትቀልጅ። አንቺ ደግሞ ባይሆን ብቻውን ባልተው ጥሩ ነው። ሂድ በቃ። በጣም ጥሩ። አታስመስይ እባክሽ። ዶላሩን ስለቅብሽ ያኔ ሀዘንሽ ለእኔ ይሆናል። ያቺን ሚንጦም እስከ ወዲያኛው ሸኛታለሁ።